ባል ወይም ሚስት ከሞቱ አንዱ የአንደኛውን ንብረት ወይንም ድርሻ መውረስ ይችላሉ ወይ? እንዴት አደራችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። በሀገራችን የውርስ ህግ መሰረት አንደኛና ዋነኛ ወራሽ ወደ ታች ያሉት ናቸው። ወደ ታች ተወላጆች ናቸው። ወደ ታች ማለት ምንድነው? ልጆች ማለት ነው። ልጆች ካሉ ልጆች ይወርሳሉ። የመጀመሪያና አንደኛ ወራሾች። ሁለተኛ ልጆች ከሌሉ የልጅ ልጆች ይወርሳሉ። የልጅ ልጆች ከሌሉ ወደ ላይ ይኬዳል። ወደ ላይ የሟች እናት እና አባት ይፈልጋሉ ማለት ነው። የሟች እናትና አባት ከሌሉ የሟች እናትና አባት ልጆች፣ ያ ማለት የሟች እህት ወንድሞች ማለት ነው። ከዛ እነሱ ተፈልገው ከሌሉ የነሱ ደግሞ ወደ ታች ያሉት ይፈልጋሉ። ከሌሉ ወደ ላይ ደግሞ ይፈልጋል ማለት ነው። እንደዛ እያለ ይሄዳል የኛ ሀገር የውርስ ህግ። ነገር ግን ባልና ሚስት ምን ቢለፉ፣ ምን ቢዋደዱ፣ ምን ንብረት ቢያፈሩ ልጆች ከሌሏቸው ወይ ወደ ላይ የሚቆጠር ወይ ወደ ታች የሚቆጠር ወይ ወደ ጎን የሚቆጠር ናቸው የሚወርሷቸው እንጂ እርስ በርስ መወራረስ አይቻልም። ባል ሚስትን መውረስ አይችልም። ሚስትም ባልን መውረስ አትችልም። በዚህ አጋጣሚ አንድ ታሪክ ምንድነው የገጠመኝ በስራዬ አጋጣሚ መቼም የማረሳው የሚስት እህትና ወንድሞች መቼም ተገናኝተው የማያውቁ ከባልዮ ጋራ ነበሩ። ሌላ ሀገር ነው የሚኖሩት፣ በጣም ሩቅ ሀገር ነው የሚኖሩት። ተገናኝተው አያውቁም። ማን እንደሆኑ እንኳን አይተዋወቁም ማለት ነው። ከዛ በኋላ በጣም ብዙ ንብረት ያፈራሉ። ባልና ሚስት በጣም ይዋደዳሉ። ልጆች የላቸውም። ነገር ግን ምንድነው የሚሆነው? ሚስትየዋ አጋጣሚ እሷን በጣም ብዙ ሰርታ አፍርታለች። እሱም በጣም ብዙ አፍርቶ ሰርተዋል እና ልጆች የላቸውም። ዘንድ እሷ ትሞታለች። ከሞተች በኋላ ወደ ላይ ሲታይም እናትና አባትም የላትም እሷ። ከዛ በኋላ ተገናኝተው ማያውቁ ተያይተው ማያውቁ እህትና ወንድሞቿ መተው ግማሽ ንብረት፣ በጣም ብዙ ንብረት ነው፣ ወርሰውት ሄደዋል። ተካፍለውታል ማለት ነው። አያውቃቸውም እንዳልኳችሁ። በጣም ነው የለፋው እሱ በንብረቱ። እሷን በእርግጥ ለፍታለች። ግን ማን ነው የማትተዋወቁት በስመ ዘመድ መጥቶ ሊወርሳችሁ ይችላል ማለት ነው። ስለዚህ ይሄ እንዳይሆን ምንድነው ልጆች ከሌለን ባልና ሚስት ሆነን ልጆች ከሌለን በጋብቻ ውስጥ እያለን አንዱ ለአንዱ ስጦታ ሰጥቶ ያ ስጦታ ፍርድ ቤት ሄዶ እንዲጸድቅና